ሃሎ ሃሎ፣ ሰላም ሁላችሁም ሰላም ብያለሁ። ያው የምታዩን ካላችሁ ምናልባት ጸጉሬን እየሰራው ትዝ ሲለኝ መጣ። የበቀደሙ ታሪኬን ልጨርስ ብዬ ነው። ሴትዮዬ እኔ ያላየሁትን ነገር እቃ ሳልሰብር ሰበርሽ ትለኛለች። በቃ ያላየሁትን ነገር በጣም ነው እንጃ፣ በጣም ነው የምታሰቃየኝ። ለመናገር በጣም ነው የምታሰቃየኝ። ደሞዜን ትቆርጣለች። 7 ዲናር ትሰጠኛለች። ከ7 ዲናሩ እቃ ሰበርሽ ብራ 10ን ትቆርጣለች። 60 ብር ትሰጠኛለች። ከ60 ብር ወር ሲደርስ ሱፐር ማርኬት ተወስደኝና እንሄድና ሱፐር ማርኬት ሌሎችም ሰራተኛ አለች ፊሊፒኗንም እሷንም እንዲሁ ነው የምታሰቃየው። በኢየሱስ እሷ እንጃ ምን አድርጋበት እንደተቀመጠች 20 አመት ተቀምጣለች እሷ ቤት። 65 አመቷ ምናምን ነው። 20 አመት እሷ ጋር ተቀምጣለች ሴትዮዋ ጋር ማለት ነው። እሷንም ግን እንዲሁ ነው የምታሰቃያት። ያው እሷ አትሰማትም እንጂ እንዲሁ ታሰቃያታለች። ትልቅ ሰውን ብትሆን በጣም ነው የምታሰቃያት እሷ ነው። ሱፐር ማርኬት ተወስደኝና በራሴ ብር ደሞዝ የሚሰጠኝ ጊዜ በራሴ ብር ሻምቦ፣ ኮንዲሽነር፣ ይሄ በቃ የሚቀባቡት ነገር አለ። ለዚህ ደግሞ በጣም ነው የሚሞቀው። ሻወር 10 ጊዜ መግባት አለ። ሳሙና፣ ዶድራንት በራሴ ብር እንትን ሱፐር ማርኬት ተወስደኝና አብሬያቸው ሄድና በራሴ ብር እንትን እላለሁ፣ እቃ ገዛዛለሁ። በቃ ምንም አይተርፈኝም። ቢያንስ 30 ምናምን ብር ቢተርፈኝ ነው። ካርድ አለ፣ ክሬዲት፣ ዋይፋይ ሞልቷል በየቤቱ ግን አልሰጥም። የለም እዛ ቤት ዋይፋይ። እሱንም እና ምንም አይቀረኝም። የክፋቷ ክፋት ማለት ነው። በዛ ላይ ምግብ ራሱ ለሰራተኛና ለነሱ የሚሰራው የተለየ ምግብ ነው። የተለየ ምግብ ነው የሚሰራው። በዛ ላይ እንቅልፍ የለ፣ እረፍት የለ። አሁን ለምሳሌ ሌሊት 12 በኢትዮጵያ 11 ሰዓት በዚህ 5 ሰዓት ኤኤም 5 ሰዓት ኤኤም በመስኮት ትጠራናለች። የምንተኛው 6 ሰዓት ከሌሊቱ 6 ሰዓት እሷ ጋር ውለን እየሰራ ነው። የጸዳውንም ታጸዳናለች። ንጹህ እንዲህ ያደረገች ነው የምትሄደው። በእጇ ነው እንዲህ የምታደርገው። መሬት የውጭ መሬት አለ አይደለ? አዋራ አለ ምን አለ፣ በእጇ ነው እንዲህ የምታየው። ውጭውን ውስጡስ እሺ፣ ውጪ ንፋስ አለ፣ አዋራ አለ። እዚህ ደግሞ በጣም ዴዘርት ስለሆነ በጣም አዋራ አሸዋ አለ። እንደዛ ታስፈጋናለች። እረፍት የለ፣ ሻወር የምንገባበት ሰዓት የለ። ስፔሻሊ ኔን ተጫውታብኝ እንደዛ ደግሞ ልማታ ትላለች። እኔ እጅ አልሰጣትም እንጂ ልማታ ትላለች። ካልተማታው ትላለች። ፊሊፒኗንም ምናምን በቃ 20 አመት ኢማጂን 20 አመት እሷ ጋር ተቀምጣ ከእሷ ጋር እጅታ በቃ ፍዝዝ ብላለች። እውነት ምንም አታውቅም ፊሊፒኗ። ከዛ እንደዛ እየተቃጠልን ደሞዜንም ሲፈልጋት እየሰጠችኝ ሲፈልጋት ሱፐር ማርኬት ወስደን እቃ ታስገዛኛለች። የማልፈልገውን እቃ እንድገዛ በራሴ ብር ምግብ ራሱ በኢየሱስ በቃ የተለየ ነገር ነው የምንበላው። ያው ዳቦ ነው የምበላው እኔ። ዝም ብዬ ያገኘሁትን አልበላም። ዳቦ ምናምን በላለሁ። እና ፊሊፒኗ ትንሽ የተሻለ ደሞዝ ስላላት ከኔ ትገዛለች፣ ገዝታ ትሰራለች። አንዳንዴ ላይም ሰራተኛ አለ። እነሱ ጥሩ ናቸው። ልጆች ቤት ያሉት በጣም ጥሩ ናቸው። እነሱ በቃ እንደፈለጉ ነው። ቢያንስ እንደኛ አይቆጧቸውም። ሰዓት አላቸው፣ በጣም ሰዓት አላቸው። ይሰጣቸዋል፣ ጊዜ ይሰጣቸዋል። እነሱ በቃ የተመቻቸ ናቸው። የኛ ነች እርኩስ። ከዛን እንደዛ ስታሰቃየን ደሞዛችንን ስትከለክል ስፈልጋት እየሰጠች እውነት ልጆቹ ላይ የራሷ ልጆች ራሱ ለምን እንዴት ታደርጊያለሽ? ሐራም ነው ለምን እንዴት ታደርጊያለሽ? ይሏታል። ደሞዛችንን
እንደዛ እኔን ነው ማርያምን እኔን ነው ግን ሌላውን ሰው አይደለም እኔን ነው። ለምን ደግሞ ልጅ ነኝ በኢየሱስ 18 አመት ምናምን እዚህ ስመጣ በጣም ተጫውታብኝ ደግሞ ዜና ሰጥ ልጆቹ ሁሌ በእኔ የተነሳ ትጣላታለች። ልጅ ነች እንትና የልጆቼ ኩያ ነች እቺ ምን አደረገችሽ ምስኪን ትስራበት ለምን ትተሰቃያታለሽ ምናምን እያለች ልጅቷ ለኔ ነው ማለት እንትን ትላለች ዲፌንድ ታደርግልኛለች። እንደዛ ስታሰቃየን ፓርቲ አለ ፓርቲ ሁሉ ጊዜ ፓርቲ ድግስ ነው። ኢቭን የረመዳናቸው ጊዜ ይሄ እንትን ጾማቸው ከተፈታ በኋላ ኢድን አይደለ ብር ይሰጣል። ለሁሉም ሰዎች ብር ይሰጣል። ለሁሉም ሰራተኛ ለውጭዎቹም ጠርታ ትሰጥና ለፊሊፒኗም ለሁሉም ትሰጥና እኔን እዛው ትተወኛለች። አሰጠኝም እንጃ እንደሷ እግዚአብሔር ነፍሷን ይማራት። እንደዛ ስታሰቃየን ከእለታት አንድ ቀን ሆስፒታል ገባች። ደግሞ ያ በጣም ትታመማለች፣ ታማሚ ነች። ሆስፒታል ገባች። አመት ከ8 ወር ሰርቼ ሆስፒታል ገባች። ከሆስፒታል ደግሞ ትንሽ ተሽሏት መጣውላችሁ ላንቺና ለአበራሽማ ኢትዮጵያ አበራሽ የምትባል ላይ ትምትሰራለ ደስ ያላችሁ አልሞትም አለው ብላ ተመልሳ መጣች። እኛም ብትሞት ማለት ነው we don't care about her። ከዛ እንደዛ እንትን አለች። ትንሽ በሳምንቱ ደግሞ ሆስፒታል ተመልሳ ሄደች። ተመልሳ አልመጣችም፣ እዛው ቀረች። በኢየሱስ ልጅ እቺ ፊሊፒኗ ጧት ማለት እኔ ጧት ሄዳለሁ፣ ፊሊፒኗ እሷ ጋር ታድራለች። ለልጆች ምሳ ሰርታ ምናምን ከዛን ትመጣለች። እኔ ማታ እመጣለሁ ቤት። እንደዛ እየተቀያየረን 2 ወር ምናምን ሆስፒታል ሆስፒታል ተመልሰንም አልጋ ላይ ሆና በቃ እኔን ነው በቃ ምን አድርጌ እንደምትለኝ አላውቅም። ጥምድ አድርጋ ያዘች ይዛኝ። ከዛም በመጨረሻው አረፈች። ከዛን እዛ ልጅቷ ደግሞ እንደሷ ደግሞ መርዝ ልጅ አለቻት፣ ግን ልጆች ምናምን ይላል። እሷ ጋር መስራት ጀመርኩ። ይቀጥላል ፓርት 3